Salam, Ethiopian people. Hello, brother. How are you? Good. I'm fine. Good. Good. What is your name? My name is Ravindra. Okay. እና እንዴት ነው ወንድሜ? እንኳን ወደኛ ድርጅት በሰላም መጣ። እንኳን ደህና ቆያችሁ። ምን አገልግሎት ፈልገህ ነበር እኛ ድርጅት መጣው? ያው መጀመሪያ እንደተዋወቅኳችሁ በነፃ ማለት አይዲውን እስከምትወስዱ ድረስ ቪዛ እስከምትወስዱ ድረስ የለም የሚባል ቪዛ እስከምትወስዱ ድረስ ምንም ክፍያ የለም የሚባል ነገር ብሎኝ ነበር። ልክ ባለኝ መሰረት ደግሞ እንደዛው አግሪመንት ጨርሰ ብር ሳትከፍል ቪዛ ከመጣልህ በኋላ ብር እንደምትከፍል አግሪመንት ጨርሰ ይርት ነው። አሁን መጀመሪያ ይሄንን ደግሞ ሲነግረኝ እኔ ሚዲያ ላይ እንደሚሰማው አላመንኩኝም ነበር። ያው ብዙ አሁን እዚህ ሀገር ላይ ብዙ ነገር ስላለ ደላላ ሲባል በጣም እንደው ህጋዊ ሆነዋል ተብሎ ብዙ ይባላል። በዛ መሰረት ምንም ማማናት ነበር። ከመጣሁኝ በኋላ አልሐምዱሊላህ በጣም አሪፍ ነው። የተወሰነ ሄዶልኛል። ልክ እንዳሰብኩት ነው የሆነው እና የኛ ቻለን ቤተሰቦች ያው ወንድማችንን እንዳወራው ሰምታችኋል። ብዙ ሰዎች ከኛ አገልግሎት እያገኙ ነው ያሉት፣ እየተጠቀሙ ነው ያሉት። ጋይስ ምንም ያስፈራችሁ ነገር የለም። እኛም ደግሞ ይሄን ነገር ለእናንተ ያመጣ ነው። ብዙ እዚህ ሀገር ላይ ብዙ አይነት ነገር ስላለ ነው። ቪዛችሁ ከመጣላችሁ በኋላ ምናምን ነው ብር የምትከፍሉት። እስከዛ ድረስ ምንም የምትከፍሉት ነገር የለም። ያው ፓኪስታን፣ ባንግላዴሽ መጥተው ሁሉም ያው አሳያቸው። ብዙ እዚህ መጥተው ደግሞ ብዙ ዜጎች ስራ ከኛ እያገኙ ነው ያሉት። ወንድሞቻችን ወንድሞች አሉ፣ ፓኪስታኖች አሉ እዚህ ስራ መጥተው ባለፈው ያለ ኮሚሽን ስራ እንደዚሁም ካንስሌሽን ያላችሁ ልጆች መታችሁ የኛ ኦፊስ ስራ ታገኛላችሁ ብለን እንደሰራ ነው። ብዙ ሰው መጥቶ ስራ እያገኘ ነው። ስራችን ለኢትዮጵያ ብቻ አይደለም፣ ፓኪስታን፣ ባንግላዴሽ፣ ኢንዲያ ኖኛ ጋር ብሪንግ ካም ጎ ፋስት ባንጋሎች ናቸው እኛ ጋር ስራ ለመቀጠር መጥተው ነው። ሁለተኛው ቢሮአችን ነው እንግዲህ የምንቀበልበት። ቅድሙ ደግሞ ያው የቦርስ ሩም ነው። ከባድ ነገር ብቻ ሲሆን እዛ የምንገኘው እንግዲህ የምንቀበልበት ነው። የኛ ማይ ሲስተር ስራችን ባልደረባ እዚህ ጋር ደግሞ ገና ስትገቡ እህታችን ሳሊና ያው በዚህ ደስ የሚል ፈገግታዋ እንግዳ እየተቀበለችልን ነው። ሳሊና እንዴት ነሽ? እስኪ ምትያለሽ ለኛ ቤተሰቦች? ሰላም ፋሚሊዎቻችን፣ መስተንግዶአችንን እንግዲህ እዚህ ቀረብ ብላችሁ መካፈት ትችላላችሁ፣ መውሰድ ትችላላችሁ። የሁለት ዓመት ቪዛ እንሰራለን። በካንስሌሽን ያላችሁ አድራሻችን ሳርጃ ሸገራ እንገኛለን። ሰላም ክረሙልን። ኑ እኛ ጋር እንጠብቃችኋለን። እናንተን ለመቀበል እናንተን ለማገልገል ዝግጅታችንን ጨርሰን እየጠበቅናችሁ ነው። እንወዳችኋለን። ሰላም ነው። ባይ ባይ።